በኦሮሚያ ክልል በተለያዩ አካባቢዎች የሚፈጸመው ህገወጥ እስር ከፍተኛ የሰብአዊ መብት ጥሰቶችን እያስከተለ መሆኑ ተጠቆመ። የመንግስት ኃይሎች ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላችሁ በሚል በተለያዩ የኦሮሚያ ክልል ዞኖችና ወረዳዎች ሰላማዊ ሰዎችን ያለ ህግ አግባብ እያሰሩ መሆናቸውን ለኦሮሚያ ሚዲያ ኔትወርክ እየደረሱ ያሉ መረጃዎች ያሳያሉ። ተጨማሪ አለን። በኦሮሚያ ክልል ውስጥ በመንግስት ኃይሎች እየተፈጸመ ያለው ያልተቋረጠ ጥቃት መበርታቱን ተከትሎ በማህበረሰቡ ላይ ከፍተኛ ጉዳት እየደረሰ ይገኛል። በመንግስት ኃይሎች የሚፈጸመው የሰብአዊ መብት ረገጣና እስር ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላችሁ፣ ድጋፍና እርዳታ ታደርጋላችሁ በሚል እንደሆነ ነዋሪዎች ይናገራሉ። በአርሲ ዞን ሲርካ ወረዳ ከ15 ሰዎች በላይ ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላችሁ በሚል መታሰራቸውን የአካባቢው ነዋሪዎች ለኦሮሚያ ሚዲያ ኔትወርክ ተናግረዋል። እነዚህ ሰዎች ከምንም አይነት የፖለቲካ ተሳትፎ ነጻ እንደሆኑ የነገሩን ነዋሪዎች የአካባቢው የመንግስት አመራሮች ከፖሊሶች ጋር በመሆን እያንዳንዳችሁ 30 ሺህ ብር ክፈሉ በማለት እያሰቃዩአቸው ነው ብለዋል። በተመሳሳይ በአርሲ ዞን ሌሙ እና ቤልቤሎ ወረዳ ከ40 ሰዎች በላይ ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላችሁ በሚል መታሰራቸውን የአካባቢው ነዋሪዎች ጠቁመዋል። በአካባቢው ማንኛውም ጸጉረ ልውጥ ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላችሁ በማለት እንደሚያስሩ የነገሩን ነዋሪዎች እስረኞቹ ከ2 ወራት በላይ ያለምንም ጥያቄ ታስረው ይገኛሉ ብለዋል። በምዕራብ አርሲ ዞን ሻሸመኔ ከተማ ደግሞ አቡ ገነሞ የተባለ የአፋን ኦሮሞ ድምጻዊ በመንግስት ኃይሎች መታሰሩን ከአካባቢው የደረሰን መረጃ ያሳያል። ይህ ድምጻዊ ነሐሴ 9 2015 በሌሊት ከቤት የተወሰደ ሲሆን አሁን ላይ በሻሸመኔ ፖሊስ ጣቢያ ውስጥ ባልታወቀ ምክንያት ታስሮ ይገኛል ብሏል የአካባቢው ምንጮቻችን። በምስራቅ ሐረርጌ ዞን ሜታ ወረዳ ጨለንቆ ከተማም አብዱል አዚዝ ያሲን የተባለ ወጣት ያለ ምክንያት ተይዞ መታሰሩን ከአካባቢው ለኦሮሚያ ሚዲያ ኔትወርክ የደረሰው መረጃ ያሳያል። እየታሰሩ ያሉት ሰዎች ወደ ፍርድ ቤት አለመወሰዳቸውንና ያለምንም ጥያቄ ታስረው እየተሰቃዩ መሆናቸውን ነው ነዋሪዎች የሚናገሩት።